ይላል አንድ ሰው ይሞትና ተሰግዶበት ተቀበረ ከዚያም ከኢሻ ሰላት በኋላ ናዕሹ ይሄ ጀናዛ መሸከሚያው ሊመልሱት ይዘውት ወደ መስጂድ ሲመጡ ሰዓት ሄዶ ስለነበር መስጂዱ ተዘግቷል ስለዚህ ኻዲሞች ለፈጅር ሰላት ሲመጡ እንዲያነሱት በሚል ጀናዛ መሸከሚያውን ከመስጂዱ በር ላይ ከደረጃ ላይ ያስቀምጡታል ነገር ግን ለሊት 9 ሰዓት ተኩል አካባቢ አንድ ሰውዬ ወደ መስጂድ ሲመጣ መስጂዱ ዝግ ሆኖና በረንዳው ተከፍቶ አገኘው ይላል ሌሊት ሰግድ ይሆን ምን ይሆን እኔ እንጃ የተወሰነ ቢጠብቅም መስጂዱን የሚከፍተው ሰው አጣ ብርዱ በጣም ሲበረታበት ዞር ብሎ ሲያይ ጀናዛ መሸከሚያውን ካጠገቡ አገኘው በውስጡም ብልድ ልብስ ነገር አለ እና ይህ ሰው አገኘው ብሎ ጀናዛ መሸከሚያ ውስጥ ብርድ ልብሱን ለብሶ ለጥ ብሎ እንቅልፉን ተኛ አባቴ በብርድ ደንዝዞ የነበረው ሰውነቱ ትንሽ ምንቾት ሲያገኘው ነፍሱንም አያውቅ ለጥ ብሎ ተኝቶላል ትንሽ እንደቆየ የመስጂዱ ኻዲም መጥቶ መስጂዱን ሊከፍት ሲል በረንዳ ላይ ከጀናዛ መሸከሚያው ላይ የተኛ ሰውዬ ይመለከታል ምናልባት ከፈጅር በኋላ ሊሰገድበት ያመጡት ጀናዛ መሰለው ከኋላውም ሌሎች ሰዎች መጥቶ ግማሹ ሽንት ቤት ሌላው ውዱእ ሊያደርግ ይሄዳሉ ይህ በረንዳ ላይ ተኝቶ የሚያዩት ሰውዬ ወይም ጀናዛ ደግሞ ሁሉም ቀድሞኝ የመጡ ሰዎች ሊሰገድበት ያመጡት ጀናዛ ነው ብሎ ያስባል በውስጥ በዚያ ላይ ፈጅር ነው ሰው ከእንቅልፉ ተነስቶ እየመጣ ነው ያለው ገና በደንብ ያለቀ ህዝብ ነው ሊሰገድበት የመጣ ጀናዛ ይሆናል በማለት ተጋግዘው ወደ መስጂድ ኢማሙ ጋር ወደ ሚህራብ አስገቡት ማሻአላህ ተበረከ ብርድ የቀጠቀጠው ሰውዬ ሲሸከሙት አያውቅ ተኝቷል ሰዎቹም የማን ይሁን ብለው አይጠይቁ ገና ከእንቅልፋቸው በደንብ አልነቁም እናም ተሸክመው መስጂድ ውስጥ አስገቡት ፈጅር አዛን ብሎ ለመስገድ ወደ 50 የሚሆኑ ሰዎች ተሰበሰቡ ይህንን ታሪክ የሚያስተላልፍልን ሰው እኔም ከሰጋጆቹ አንዱ ነኝ የመጀመሪያው ሰፍ ላይ ነበርኩ ይላል ከፈርድ በኋላ ልንሰግድበት ጀናዛው ከፊት ተደርጎ የፈጅር ሰላት እየሰገድን ነው ልክ ለሁለተኛው ረካዓ ስንነሳ ጀናዛው ሲንቀሳቀስ አየሁ እንዴ አይኔ ነው ወይስ ምንድነው ብዬ አይኔን አበስኩ ጨፍኜም ገለጽ መንቀሳቀሱን ግን አልተወም በቃ እንቅልፍ አለቀቀኝ ይሆናል ብዬ አሰብኩ ነገር ግን የጀናዛ መሸከሚያው በደንብ መንቀሳቀስ ጀመረ ያኔ መረባበሽና መፍራት ጀመረ ይህ የተኛው ሰውዬ ከብርድ ልብሱ ውስጥ ይህ የተኛው ሰውዬ ከብርድ ልብሱ ውስጥ ድንገት አንገቱን አውጥቶ ሰገዳችሁ ብሎ ያኔ ሁሉም ሰጋጆች ደንግጦ መተረማመስና መሮጥ ጀመሩ እናንተ ብትሆኑስ ማነው እስቲ ሰላቱን ማያቋርጥ ማሻአላህ እንዳትፈተን እንጂ እኔም አጠገቤ ከነበረው በር ወጥቼ በባዶ እግሬ ሮጥኩ ወደ 1 ኪሎ ሜትር ያክል የሚርቀውን ቤቴን በትንሽ ደቂቃዎች ደረስኩ ባዶ እግሬ መሆኔንም የማውቀው ነገር የለም ኢማሙም ሲያየው ደንግጦ መሬት ላይ ይወድቃል ሌሎች ሰዎች ግማሹ ከግድግዳ ጋር ይጋጫል ሌላው ደግሞ ልክ እንደኔው በባዶ እግሩ ይወጣል መስጂድ ውስጥ አንድ ሰው አልቀረም አሁንም ሌላኛው በጣም የሚያስቀው ክስተት ተከሰተ ያ ከሬሳ መሸከሚያ ላይ ተኝቶ የነበረው ሰውዬ ሲነሳ ሰዎች ሲሸሹ ሲሮጡ ሲያይ ኋላቸው ተከትሎ መሮጥ ጀመረ ከኋላቸው ተከትሎ መሮጥ ጀመረ እናንተ ምን ሆናችሁ ነው ቂያማ ቆሞ ነው እያለ ከኋላቸው መሮጥ ጀመረ ሰዎቹ ደግሞ ወደ ኋላቸው ሲዞሩ ይሄ ሰውዬ እየተከተላቸው መሆኑን ያያሉ ያኔ ይብስባቸዋል ባለ በሌለ ኃይላቸው ይሮጣሉ በዚህ መልኩ ሁሉም ሰላታቸውን አቋርጠው ሮጡ ይላል አላህ ከአኺራ ጭንቀት ይጠብቃል
እንግዲህ እውነተኛ ክስተት ነው። የመን ላይ ነው፣ ዘማር የተባለው ቦታ ላይ ነው ብሎ ክስተቱን ያየው ሰው ይሄንን ይነግረናል ማለት ነው። ያው በመሃል ፈታ እንድትሉ እና እንዳልኳችሁ ያው ሌሎች ቀናቶችም ምናልባት አላህ ፈቅዶ እንገናኛለን።